ገንዘብ ኖሯችሁ ምን አይነት የሥራ ዘርፍ ላይ ልትሰማራ ያላችሁ ለተጨነቃችሁ እህት ወንድሞቼ በአሁኑ ሰዓት ላይ ብትሰሯቸው የሚያዋጧችሁንና የሚያተርፏችሁን በተለይ በመካከለኛ ካፒታል የሚጀመሩ አሪፍ የሥራ ዘርፎችንና ቢዝነሶችን ልንገራችሁ። እስከ መጨረሻው ድረስ ከኔ ጋር አብራችሁን ቆዩ። ክቡራን ተመልካቾቼ የማታውቁኝ ከሆነ ከሀብትሽ ጋር በተሰኘው ዩቲዩብ ቻናሌ ሀብትሽ ይባላለሁ። ካሁን በፊት በርካታ የቢዝነስ ሐሳቦችን ወደ እናንተ እያንዳንዱ ምን ያክል ኮስት ይፈጃል፣ ምን አይነት ሎኬሽን ያስፈልገዋል፣ ውጣውረዱ ምንድነው፣ ዕቃዎችን ማቴሪያሎችን የት ታገኛላችሁ የሚሉትና አጠቃላይ ያለውን የቢዝነሱን ሚስጥራዊ የሥራ ሂደትንና የተሻለ ቦታ የምትደርሱበትን በርካታ ቢዝነሶችን አቅርቤላችኋለሁ። ለዛሬ ግን እንደ ብፌ ማለት ነው ለእናንተ በርካታ ቢዝነሶችን ላቀርብላችሁና እናንተ የወደዳችሁትን የመረጣችሁትን መርጣችሁ እንድትጀምሩ ዛሬ የቢዝነስ ወይም ደግሞ የሥራ ዘርፍ ብፌ ይዤላችሁ መጥቻለሁ። አብራችሁን ቆዩ። እንቀጥል። ክቡራን ተመልካቾቼ ቢዝነሱን ወይም ደግሞ ካፒታሉን እንደየቢዝነሱ ይለያያል፣ ግን ቢዝነሶችን እንቀጥል። የመጀመሪያ ወይም ደግሞ እንደመጀመሪያ ያቀረብኩላችሁ የልብስ ስፌት ቢዝነስ ነው። ክቡራን ተመልካቾች በነገራችን ላይ ሁሉም የማቀርባቸው ቢዝነሶች የተጠኑ ናቸው። ኦልሞስት ወደ 24-25 አካባቢ የሚሆኑ ቢዝነሶችን ይዤላችሁ መጥቻለሁ። የተጠኑ የሚያተርፉ በጣም በርካታ ሰዎች የተለወጡባቸውና የተሻለ ቦታ የደረሱባቸው ናቸው። እናንተም ቆም ብላችሁ ካሰባችሁ እነዚህ ቢዝነሶች የሚያዋጡ ናቸው ነው። ስለዚህ ልብስ ቤት የመጀመሪያ አምጥቼላችኋለሁ። ሁለተኛ አትክልት ቤትና ጁስ ቤት። አሁንም አትክልት ቤትና ጁስ ቤት በሁለተኛ፣ ሶስተኛ በአሁኑ ሰዓት ላይ የተሻለ ትርፍ እየተገኘበት ያለው ፋርማሲ ነው። አቅማችሁን እናንተ ፈትኑ። ካፒታሉን ወይም ደግሞ ካስፈለገ መጨረሻ ላይ ነግራችኋለሁ። ፋርማሲ ብያለሁ። ሶስተኛ፣ አራተኛ የእንስሳት እርባታ በአሁኑ ሰዓት ላይ እያዋጣ እያተረፈና የተሻለ ስራ ውጣ ውረድ የሌለበት አሪፍና ምርጥ ትርፍ የሚገኝበት ነው። ወደ አምስተኛው ልምጣላችሁ። የኮንስትራክሽን ግብአት ማምረት ሊሆን ይችላል፣ ማከፋፈል ሊሆን ይችላል። የኮንስትራክሽን ግብአት ሲባል ምናልባትም ቦታ ካገኛችሁ ሲሚንቶ፣ ብረት እና መሰል ነገሮችን ኮንስትራክሽን ማቴሪያል ወይም ደግሞ የኮንስትራክሽን ግብአት ይባላሉ። ብሎኬት፣ ሴራሚክ እና መሰል ነገሮችን የባኞ ቤት እቃዎችን ጭምርና የህንፃ መሳሪያን ጨምሮ የህንፃ መሳሪያን እንኳን በኋላ መጣበታለሁ፣ ግን የኮንስትራክሽን ግብአት ይባላሉ። የተለያዩ ማሽነሪዎችንም ጭምር የኮንስትራክሽን ግብአቶችን ወይም ደግሞ ማሽነሪዎችን ማከራየት ሊሆን ይችላል። እነዚህን እቃዎችን መሸጥ መለወጥም ሊሆን ይችላል። በአሁኑ ሰዓት እነዚህን ቢዝነሶች በጣም አዋጭና አትራፊ ናቸው። እንቀጥልና አሁንም ዳቦና እንጀራ ማከፋፈል፣ ዳቦና እንጀራ ጋግሮ ማከፋፈል በጣም አሪፍ ትርፍ ያለው ነው። አሪፍ ስራ ነው። በአሁኑ ሰዓት ላይ ከሰዎች ዕለት ተዕለት እንቅስቃሴ ጋር አብሮ የሚሄድና የማያከስር የተሻለ ግን በደንብ ጥናት የሚፈልግና ጥሩ ሎኬሽን የሚፈልግ ነው። ዳቦና እንጀራ ወይም ደግሞ የዳቦ ማጋገሪያ ማከፋፈያ መክፈት ትችላላችሁ። እንጀራ እንደዚሁ ደግሞ በብዛት እየጋገራችሁን ብታከፋፍሉ የተሻለ ትርፍ ነው። እንቀጥል። አሁንም የሸቀጣሸቀጥ ቢዝነስ፣ ሸቀጣሸቀጥም በጣም አትራፊና አዋጭ ነው። ሁሉንም አትራፊ ያልክ እንዳትሉኝ፣ አትራፊ ነው። ከሰራችሁ፣ ከጠነከራችሁ፣ ከበረታችሁ፣ ሚስጥሩን ካወቃችሁት፣ ሌሎች የሄዱበትን መንገድ ከሄዳችሁ እዚች ምድር ላይ አይደለም ሰርታችሁ ላባችሁን ጥራችሁ ግራችሁ አይደለም ዛሬ ስርቆትም ያዋጣል ይላሉ አይደለም። ግን ሁሉም ስራ አዋጭ ነው። በነገራችን ላይ ግን ጥረት ይፈልጋል፣ ስራ ይፈልጋል። እንቀጥል። ሸቀጣሸቀጥ ብያለሁ፣ አይታችሁታል። በዚህ ስራ ላይ የተሰማሩ በርካታ ከጉራጌ ብሔረሰብ የመጡ እህት ወንድሞቻችን በዚህ ስራ ላይ በጣም ሚሊዮነር ናቸው። መኪና አላቸው፣ ቤት አላቸው። የተሻለ ነገር ለሀገር ቤት ለወገኖቻቸው በጣም ብዙ ነገር ያደርጋሉና በዚህ ስራ ላይ ዝቅ የማይሉ በጣም ጎበዞች ናቸውና በዚህ ላይ ምሳሌ እነሱን መውሰድ ትችላላችሁ። በቀን በዚህ ሸቀጣሸቀጥ ቢዝነስ ላይ ተሰማርተው ራሱ በቀን 15000 20 ብር ሽያጭ ራሱ አላቸው በቀን። እዚህ ቦታ ላይ ሽያጭ ሲባል ሁሉም ትርፋቸው ነው ማለት አይደለም። በዚህ ስራ መስክ ላይ ግን 20 ብር የሚሸጥ ከሆነ 5000 ብር ትርፍ ካላቸው ሲባዛ በወር ብታባዙት 150 ብር 100 ብር አጥፉትና 50 ብር እነዚህ ሰዎች ቢያገኙ ትልቅ ትርፍ ነው ማለት ነው። ከትንሹ ነው የሚጀምረው። እንቀጥል። የህንፃ መሳሪያ ቢዝነስ በአሁኑ ሰዓት ላይ ቢሰራሱም አዋጭና አትራፊ ነው። የህንፃ መሳሪያ ቢዝነስ የምንከፍትበትን ቦታ ማወቅ ያስፈልጋል። አንዳንድ ሰዎች ከፍተው ስራ የለውም የሚትሉ ሰዎች እንዳላችሁ ተገንዝቤያለሁኝ። ምክንያቱም ምንድነው እያንዳንዱ ቢዝነስ የሚከፈትበት ቦታ አለው። ለምሳሌ መስሪያ ቤት አካባቢ ወይም ደግሞ የተለያየ ፍርድ ቤት ያለበት አካባቢ ላይ ስቴሽነሪ ብትከፍቱ ያዋጣችኋል። አንዳንዴ እዛ ቦታ ላይ ሄዳችሁ ለምሳሌ የመስሪያ ቤት ያለበትና ፍርድ ቤት ያለበት አካባቢ ህንፃ መሳሪያ
ብትከፍቱ ማን ሊገዛችሁ ነው? ምን ሊገዛችሁ ነው? ህንፃ መሳሪያ የሚከፈተው የት ነው ሲባል ራሱን የቻለ ቦታ አለው። ህንፃ ግንባታ ያለበት አካባቢ፣ የኮንስትራክሽን እንቅስቃሴ ያለበት አካባቢ፣ ከከተማው ትንሽ ወጣ ወዳለበት አካባቢ ላይ ሞር ወደዛ አካባቢ ብትከፍቱ የተሻለ ትርፋማ የምትሆኑበትና በስራው ላይ ስኬታማ የምትሆኑበት ቢዝነስ ነው። የፊኒሺንግ ባለሙያ በአሁኑ ሰዓት ላይ በጣም አዋጪ አትራፊ ነው። ከትንንሽዬ የሙያ ከትንንሽ ኖርማል ስራ ጀምሮ እስከ ህንፃዎችን ኮንትራት ይዞ መስራት ቀላል ስራ አይደለም። አንድን ህንፃ የፊኒሺንግ ስራ ለመስራት በሚሊዮን ብር ራሱ ኮንትራት ይዘው እየሰሩ ያሉ ወጣቶች አሉ። የተቀየሩ መኪና ያላቸውና ኑሯቸውን እየመሩ ያሉ ስላሉ በዚህ ስራ ላይ ብትሰማሩበት በጣም አሪፍ ቢዝነስ ነው እላችኋለሁ። እንቀጥልና አሁንም የጽዳት አገልግሎት ካሁን በፊትም በዚህ ቢዝነስ ላይ በዛኛው ከሀብትሽ የስራ ሰው ወይ ደግሞ ቢዝነስማን በሚለው ዩቲዩብ ቻናሌ ላይ ለማብራራት እንደሞከርኩት ማለት ነው። በጽዳት ቢዝነስ ላይ በጣም አዋጪ አትራፊ ሰዎች እየተቀየሩበት ያለ እኔም ራሴ ጧት ማታ ለሰራው የምጓጓው ቢዝነስ ነው። የጽዳት አገልግሎት ቢዝነስ ይባላል። የጽዳት አገልግሎት ቢዝነስ ምንድነው? ዝርዝር ካስፈለገ ዛሬ ጊዜ ስለማይበቃኝ ነው። ምናልባትም አሁን የምትመለከቱበት ዩቲዩብ ቻናል ላይም ተለቆ ሊሆን ይችላል። እቃው ምን ያስፈልጋል፣ የት ነው ስልጠና የምትወስዱት፣ እቃዎቹን በቅናሽ ዋጋ ግብአቶቹን ከየት ነው የምታገኙት፣ ደንበኛ እንዴት ታገኛላችሁ፣ ከማን ጋር ኮሙኒኬት ታደርጋላችሁ፣ ትርፉ ስንት ነው፣ ኪሳራው ስንት ነው፣ ምን አይነት ሰራተኛ ያስፈልጋችኋል፣ ኤኒዌይስ መሰል ነገሮችን ዝርዝር ሰጥቼበታለሁ። ካልሆነ እናንተ የትም ሳትሄዱ መከታተል ነው የሚጠበቅባችሁ። ምክንያቱም ገና ብዙ ርቀት ስለምንጓዝ እያንዳንዱ ቢዝነስም በደንብ ገና ስለማብራራላችሁ ነው። እንቀጥል። አሁንም የዲኮር ቢዝነስ በጣም አትራፊና አዋጭ ነው። የዲኮር ቢዝነስ በአሁኑ ሰዓት ላይ ከትንንሽ ልደት ጀምሮ እስከ ትልልቅ ሰርጎችና ኢቨንቶችን ኮንትራት እየያዙ በ1.5 በ2 ሚሊዮን 10 ሚሊዮን ብር ጭምር ኢቨንቶችን ወይም ደግሞ የዲኮር ስራዎችን ለመስራት ራሱ ኮንትራት የሚይዙ ሰዎች አሉ። ስራ ካልናቃችሁ ይሄኛውም ስራ ምርጥ ነው እላችኋለሁ። ከዛ እንቀጥል። አሁንም የላውንደሪ ቢዝነስም አዋጭ ነው፣ አትራፊ ነው። አዋጭ ያልሆኑ ስራዎችን አልጠቀስኩላችሁም። ሁሉን አዋጭ አልክሳ እንዳትሉ። ለምሳሌ የማያዋጣ ቢዝነስ እዚህ ላይ ቆም ልበልና ነገራችሁ። የማያዋጣ ቢዝነስ ምን መሰላችሁ? የአጃክስ ስራ፣ ይሄ ላርጎ ስራ፣ የከሰል ማምረት ስራ፣ የጧፍ ስራ፣ የሻማ ስራ አያዋጣም። ለምሳሌ ትንሹን ጠቀስኩላችሁ አይደለ? ሌላ ጥቀስ ብትሉኝ በሺ የሚቆጠር ቢዝነስ እጠቅስላችኋለሁ። እነዚህ ግን የሚያዋጡ ስለሆኑ ነው የማቀርብላችሁ። እሺ እንቀጥላውን ማለት የላውንደሪ ቢዝነስ። ላውንደሪም አሪፍ ነው በጣም። በተለይ ሴቶች ይህን ስራ ብትሰማሩበት በጣም አሪፍ ነው። በጣም ብዙ ሰዎች በዚህ ተቀይረዋል። እስከ 20 ብራንች የደረሰ ሰው አለ በዚህ በላውንደሪ ስራ። ምክንያቱም ስላዋጣው ስላተረፈው ነው። የላውንደሪ ቢዝነስ ሴቶች ይህን ስራ መስራት ትችላላችሁ። የቤት እመቤት ይሆናችሁ በግቢያችሁ ጭምር ራሱ ልብሶችን እያጠባችሁ አንድ ትንሽዬ ሱቅ ከፍታችሁ ራሱ የላውንደሪ አገልግሎት ወይም ደግሞ የላውንደሪ ሱቅ ልብሳቸው መመለሻ አነስ ያለች ሱቅ መክፈት ትችላላችሁ። አልባሳቱን ግን የምትኖሩበት መኖሪያ አካባቢ ላይ እየሸጣችሁ እያጠባችሁ ወይም ደግሞ እያዘጋጃችሁ ጽዳቱን እየጠበቃችሁ በጣም አዋጭና አትራፊ ቢዝነስ ነው የላውንደሪ። የፈርኒቸር ስራ በአሁኑ ሰዓት ላይ አንድ ሶፋ ስንት ገብቷል? የቤት ስራው ለእናንተ ሶፋ እየገዛችሁ ያላችሁ ስንት ነው የምትገዙት? አሁን አልጋ እየገዛችሁ ያላችሁ የአጠቃላይ የቤት እቃዎችን ምን ያክል እየገዛችሁ ነው? ምክንያቱም አዋጭ ስለሆነ ነው። አዋጭ ነው፣ አትራፊ ነው። ሰዎች ትልልቅ ሾሩሞችን ትልልቅ G+5 ህንፃዎችን ጭምር የፈርኒቸር ማሳያ ሞል እየከፈቱ ነው ያሉት። ምክንያቱም ስለሚያዋጣ ነው። አንድ ሶፋ በአሁኑ ሰዓት ላይ ይዘገንናቸዋል። 500 ሺህ ብር የሚባል ሶፋ አለ። የሚሰሩበትንና የሚሰራበትን መንገድ ስትመለከቱ ደግሞ እዚህ ቢዝነስ ላይ እኔም ብሰማራ ትላላችሁና በተለይ የጭንቅላት ጉዳይ ነው። እቃ ተወዷል፣ ሶፋው እንደዚህ ነው ምናምን ትችላላችሁ። ግድ የላችሁም እሱን ለኛ ሰውት እናንተም ደግሞ ጥናቱ ላይ አድርጋችሁ ብትገቡበት አሪፍ ነው። ምን ያክል ጨምሮ ነው ሶፋ ድሮ በ30 ሺህ ብር በ40 ሺህ ብር ስንገዛ የነበረው በአሁኑ ሰዓት ላይ 250 300 ሺህ ብር እየተሸጠ ነው ያለው። ምክንያቱም ገዢ ስላለና ስራው በሰፊው ስላለ ነው። እንቀጥላው ነው የብረታ ብረት ስራ በዚሁ ጋር አብሬ ያያዝላችኋለሁ። ብረታ ብረትና የአልሙኒየም ስራ አብሮ ቢሄድ በጣም አሪፍ ነው። ብረታ ብረትና አልሙኒየም ስራ ሱቁን በጎን ብትከፍቱ፣ በተጨማሪም ደግሞ እንደዚሁ የብየዳውን ስራና አጠቃላይ የአልሙኒየምና ብረታ ብረት ስራውን ኮንትራት ጭምር ወይም ደግሞ አገልግሎት እዛው እየሰጣችሁ ሞር በዚህ ስራ ብትሰማሩ የተሻለ አሪፍ ቢዝነስ ነው። የውበት ሳሎን ቢዝነስ ወይም ደግሞ ፀጉር ቤት የሴትም የወንድም ብትከፍቱ በጣም አሪፍ ነው። ጥሩ ቢዝነስ ነው። ይሄንኛው ሎኬሽን ይፈልጋል። በጣም ጎበዝ መሆን መቻል አለባችሁ። ጽዳቱን መጠበቅ አለበት ቤታችሁ። እናንተ ታታሪ መሆን መቻል አለባችሁ። ዝቅ ብላችሁ የምትሰሩ ጎበዝ ሰው መሆን መቻል አለባችሁና በእነዚህ ቢዝነሶች ላይ ብትሰማሩ በጣም አሪፍ ነው። እንቀጥል። አሁንም እየሄድን ነው። አላለቀም። ልቀጥል አልቀጥል? እስቲ ኮሜንት ቦታ ላይ አስቀምጡልኝ።
ልቀጥል ወይስ አልቀጥል? ጻፉልኝ እስኪ እናንተ። በነገራችን ላይ አይከፈልበትም። እኔ 20 ምናምን ደቂቃ ቁጭ ብዬ እያወራሁ ያልደከመኝ እናንተ ኮሜንት ቦታ ላይ ገብታችሁ ለመጻፍ ምን ይሰለቻችኋል? ሰብስክራይብ ያላደረጋችሁም ሰዎች እስኪ ሰብስክራይብ አድርጉ። አይከፈልበትም። በነገራችን ላይ እኔ ሙዚቃ አይደለም፣ ፊልም አይደለም፣ ፕራንክ አይደለም የማቀርበው፣ ስራ ነው፣ ቢዝነስ ነው፣ የሰዎችን ህይወት የሚቀይር ቢዝነስ። ምናልባት እናንተም ዛሬ ላይ ብሩ ባይኖራችሁ ነገ እነዚህን ቢዝነሶች ሰምታችሁ ይህንን ቢዝነስ የምትሰማሩበትን ቢዝነሶች ከየትም ሄጄ ማለት ነው ከየትም ብዬ እነዛን በዛ ቢዝነስ ላይ የተሰማሩ ሰዎችን ውጣ ውረዱን አይቼ አጥንቼ ማለት ነው የሰው ፊት ገርፎ ነው ማቀርባቸውና ለኔ የሚገባኝ ገንዘብ አይደለም። ሰብስክራይብ አድርጉ፣ ላይክ አድርጉት፣ ቪዲዮውን ሼር አድርጉት። ኮሜንት ቦታ ላይም ስትጽፉ ደግሞ ለሌሎች ሰዎች የመድረስ ቪዲዮ ቫይራል የመውጣት እድል ስላለው ኮሜንትም የተሰማችሁን ፖዚቲቭ ሊሆን ይችላል ኔጌቲቭ ነገር ማስቀመጣችሁን እንዳትዘነጉ። እንቀጥል። አሁንም እሺ፣ የአከፋፋይነት ስራ ሲባል በርካታ የሚከፋፈሉ ነገሮች ይኖራሉ። በሀገር ውስጥም የሚከፋፈሉ ነገሮች አሉ። ወኪል ሆናችሁ ከውጭ ሀገርም ደግሞ እንደዚሁ በማከፋፈያነት አምጥታችሁ የምታከፋፍሏቸው ነገሮች አሉ። እንደ ምሳሌ ለመጥቀስ ያክል በሀገር ውስጥ የሚከፋፈሉ ነገሮችን እንደ ውሃ፣ ለስላሳ፣ ሶፍት እና ሀገር ውስጥ የሚመረቱ ነገሮችን እና ሌሎችንም እንደዚሁ ተጨማሪ ነገሮችን በሀገር ውስጥ ማከፋፈል ነው። ከዛ በተረፈ ደግሞ ከውጭ ሀገር የሚመጡትን በሀገር ውስጥ ማከፋፈል ነው። ከውጭ ሀገር ለምሳሌ በጣም አቅም ያላችሁና ካፒታል ያላችሁ ሰዎች ካላችሁ የተለያዩ ብራንዶችን ለምሳሌ መኪና የሚያከፋፍል ሰው ሊኖር ይችላል። የተለያዩ ማሽነሪዎችን አምጥቶ የሚያከፋፍል ሰው ሊኖር ይችላል። የተለያዩ እቃዎችን፣ ሽቶዎችንና አልባሳቶችን ጭምር ከነዛ ውጭ ከሀገር ካሉ ብራንዶችና ሻጮች ወይም ፋብሪካዎች ጋር አብራችሁ በመነጋገር አክሰሱ አለ። ባይዘው ካሁን በፊት ሚስጥሩን ተናግሬያለሁ። ከውጭ ሀገር ራሱ እቃ እንዴት አድርጋችሁ አምጥታችሁ ሀገር ውስጥ ማከፋፈል እንደምትችሉ ነው። ከዛ በተረፈ አስፈላጊ ሆኖ ከተገኘ ቪዲዮ ሰራበታለሁ እኔ ራሴም ጭምር። በአከፋፋይነት ስራ ብትሰማሩ በጣም አሪፍ ነው። መኪና ተከራይተው አከፋፋይነት፣ ለስላሳ፣ ሌሎችን በርካታ ቢራዎችን፣ በጣም ብዙ ነገሮችን በአከፋፋይነት ስራ የሚሰሩ ሰዎች አሉና በጣም ጥሩ ትርፍ ነው የሚያገኙት። ጥሩ ደረጃ ላይ የደረሱ አሉ። ከዛ በኋላ የከርሰ ምድር ውሃ ቁፋሮን በተደጋጋሚ በጣም ብዙ ጊዜ በዚህ ቢዝነስ ዙሪያ ላይ በተግባር የተረጋገጠ የብዙ ሰዎች ህይወት ተቀይሮ በአንድ ስራ ከ500 ሺህ ብር በላይ ምናልባትም በአንድ ሳምንት ውስጥ የሚያልቅ የአንድ ቁፋሮ 400-500 ሺህ ብር የሚያገኙ ሰዎችን ምስክር ይሆናሉ። በዚህ ስራ ላይ ራሱ ይህንን አይዲያ ይዤ ስመጣ በኢትዮጵያ ሌሎችም በእርግጥ ፍንጩን ሊያቆት ይችላሉ፣ ግን ኦፊሻል ሳደርገው በዚህ ስራ ላይ ከ100 በላይ ሰራተኞችን በዚህ እንዲገቡ አድርጊያቸዋለሁ። ምናልባት በእያንዳንዳቸው በመቶዎቹ ማሽኖች ስር ላይ ሌሎችም በርካታ ሰዎችን ቀጥረው እያሰሩ ነው ያሉት። ስለዚህ አሁንም ከፍተኛ የሆነ ፍላጎት ስላለ የከርሰ ምድር ውሃ ቁፋሮ ቢዝነስን በተሰማሩበት በጣም አሪፍ ነው። በዚህ ስራ ላይ ካስፈለገ የሰራሁት ቪዲዮ አለ፣ ሀብትሽ የስራ ሰው የሚለው ቢዝነስማን የሚለው ላይ እዚሁም ዩቲዩብ ቻናል ላይ ስላለ በዛ ኮንታክት አድርጋችሁ ወደ ስራው መግባት ትችላላችሁ ነው። ከዛ በተረፈ ደግሞ በኤሌክትሪክ መኪና የራይድ ስራ መስራት፣ እኔ በነዳጅ አላልኩም፣ በኤሌክትሪክ መኪና የራይድ ስራ መስራት አዋጪ ነው፣ አትራፊ ነው። ራይድን ብዙ ጊዜ ጠይቁኛላችሁ። ራይድ ይዞ ታክሲ መስራት ይቻላል ምናምን ትሉኛላችሁ። ራይድ ስራ ላይ የሚሆን የትራንስፖርቴሽን ኖርማል የታክሲ አገልግሎት የምትሰጡ ከሆነ ኤሌክትሪክ መኪና ገዝታችሁ በቢዝነሱ ብትሰማሩ ሞር የምታወጡት ወጪ ብዙም ስላልሆነ አትራፊ ናችሁ፣ አሪፍ ነው ማለት ነው። ከዛ ቀጥለና የግብርና ምርት ማከፋፈል ስራ ላይ በተለይ እዚህ የክፍለ ሀገር ሰዎች ሆናችሁ የክፍለ ሀገር ነክ ሆናችሁ ሰዎች ወይም ደግሞ ገጠሩ ክፍል ላይ ሄዳችሁ ብትነግዱ ብትሰሩ አያስቸግረኝም ችግር የለብኝ የምትሉ ሰዎች የከተማ ሰዎችም ካላችሁ በዚህ የግብርና ምርት ማከፋፈል ላይ ለምሳሌ የግብርና ምርት ማከፋፈል ሲባል ቲማቲም፣ ሽንኩርት፣ ድንችና የጓሮ አትክልቶችን፣ ፍራፍሬዎችን፣ የተለያዩ ነገሮችን ከገጠሩ ክፍል እያመጣችሁ በመኪና ባይሱዚ በሲኖም አድርጉት በኤፍኤስአርም አድርጉት ወደ ትልልቅ ከተሞች እያመጣችሁ በዚህ ቢዝነስ ላይ ብትሰማሩና በጣም በዚህ ላይ የተሰማሩ ሰዎች አሉ፣ የተሻለ ቦታ የደረሱ ሰዎች አሉ። በዚህ ላይ በጣም አሪፍ የሚባሉ ነጋዴዎች አሉ። ሰው ከነሱ ነጋዴዎች መካከል ብትሰማሩ አሪፍ ነው የሚለው ልነግራችሁ ነው። የእህል ንግድ የሚባል አለ። ከዚሁ ጋር አያይዤ የምነግራችሁ የእህል ንግድ ማለት ምንድነው? ጥራጥሬዎች ሊሆን ይችላል። አሁን ለምሳሌ የተለያዩ ጤፍ የሚሆን ምን የሚሆን የገጠሩ ማህበረሰብ ወይም አርሶ አደሩ የጥጋብ ጊዜ በሆነበት ሰዓት ላይ እህል የሚረክስበት ጊዜ አለ። ምርት በሚመረትበት ጊዜ እህል ይረክሳል።
የዛኔ ገንዘባችሁ ባንክ ቤት ከሚቀመጥና ገንዘባችሁን ዝም ብላችሁ ባልሆነ ነገር ከምታባክኑት ይልቅ እዚህ ገጠሩ አካባቢ ላይ አንድ ቤት ተከራይታችሁ የአርሶ አደር መሬት ወይ የአርሶ አደር ቤት ሊሆን ይችላል ወይዛ አካባቢ በቅናሽ ካለ ወይም ደግሞ የራሳችሁ ቤት ካለ እዛ ቦታ ላይ ወይም ደግሞ ከገጠሩ ወደ ከተማም ከፈለጋችሁ አምጥታችሁ መጋዘን ቦታ ላይ ሰብስባችሁ በማስቀመጥ ብቻ ከአንድ ኪሎ ላይ ወይም ደግሞ ከአንድ ጣሳ ላይ ራሱ ቀላል ብር አይገኝበትም። ሲባዛ አቅም ቢኖራችሁ የ1 ሚሊዮን ብር እህል ገዝታችሁ ብታስቀምጡና እንደዚሁ እህል በሚጨምርበት ሰዓት ላይ ገበሬው በሚዘራበት ሰዓት ላይ ወይም ደግሞ የከተማ ኑሮ በሚያሻቀብበት ሰዓት ላይ ይህንን እህል ማለት ነው ብትሸጡና ከዛ ካስቀመጣችሁበት ጊዜ ጀምሮ እስከዛ ሰዓት ድረስ ቆይቶ ምን ያክል ሊያተርፋችሁ እንደሚችል ቀላል ነገር አይደለም፣ አትራፊ ነው። ወደ መጨረሻዎቹ እየደረስን ነው። የእንስሳት ተዋጽኦ መሸጫና መጠቀሚያ ይላል። የእንስሳት ተዋጽኦ መሸጫና መጠቀሚያ ያ ማለት ምንድነው? ይሄ በተለምዶ ወተት ወይም ደግሞ ምን ቤት ብለው የሚከፍቱት ማለት ነው። ዞሮ ዞሮ ግን የእንስሳት ተዋጽኦ መሸጫ የሚባል አለ። እዛው በተጨማሪ መጠቀሚያውንም ከፍታችሁ እርጎ፣ አምባሻ፣ ብስኩት ምናምን ነገሮችን እዛው የእንስሳት ተዋጽኦ ቤቱን ከፍታችሁ እዛው ሰው እየተጠቀመበት ብትሰሩ በጣም አሪፍ ቢዝነስ ነው። የልብስ ቤት ወይም ደግሞ ቡቲክ የሚባል ቢዝነስ አለ። ይሄንኛውን ቢዝነስ እንዴት ነው የሚያዋጣው ልትችላላችሁ? ያዋጣል። በነገራችን ላይ ቡቲክ ከፍቶ ከሰርኩ የሚል ሰው ካለ የቦታ ጉዳይ ነው። ሎኬሽን በቃ ሁልጊዜ እስካሁን የጠቀስኳቸው ስራዎች በሙሉ እንዳለ ሎኬሽን ይፈልጋሉ። የስራ ቦታው በጣም አሪፍ ቦታ፣ የሰው እንቅስቃሴ ያለበት ቦታ መሆን መቻል አለበትና ልብስ ቤት ቡቲክ አሪፍ ነው። እንዴት ይሰራል? በስንት ትጀምራላችሁ? ልብስ ቡቲክ ለመክፈት ልብሶችን በቅናሽ ዋጋ የምታገኙት በማከፋፈያ የምታገኙት የት ነው? ሰርቻለሁ ብዙ ጊዜ። በቀጣይም ግን በደንብ ሰራበታለሁኝ እያጠናሁኝ። እንቀጥል። አሁንም ላቢያጆ ቢዝነስ የሚባል ነገር አለ። ክቡራን ተመልካቾቼ ላቢያጆ በጣም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ራሴን በዚህ ቢዝነስ ላይ ተሰማርቻለሁ። ላቢያጆ በጣም አሪፍ ቢዝነስ ነው። ቦታ ካላችሁ ቢቻል የከርሰ ምድር ውሃ አስወጥታችሁ ብትጀምሩ አሪፍ ነው። ካልሆነም ደግሞ ውሃ እየገዛችሁም ከሆነ ወይም ደግሞ ቧንቧ በደንብ በሰፊው የምታገኙ ከሆነ ቦታ ካገኛችሁ እዛው ቦታ ላይ በደንብ በሰፊው የሚሰራበት ነው። የላቢያጆ ስራ ሲሰራ በነገራችን ላይ እዛው ላይ ተጨማሪ ስራዎች ይሰራሉ። የጎሚስታ ስራ ንግድ ፍቃዱ ያሰራችኋል። የሻይ ቡና ስራ እዛው ላቢያጆ ውስጥ ላይ እንደሚያሰራ አውቃለሁኝ። የዘይት ቅባቶች መሸጫ መስራት ትችላላችሁ የላቢያጆ ፍቃድ ስታወጡ። በዚህኛውም ስራ በጣም ስማርት ነው፣ ዘመናዊ ነው። በብዛት አይታችሁ ከሆነ ወደ ውጭ ሀገር ዜጎቻችን ወይም ወገኖቻችን ወደ ስደት ከሄዱ በኋላ በመኪና ማጠብ ስራ፣ በፓርኪንግ ስራ፣ በተለያየ ስራ ላይ ይሰማራሉ፣ ብዙ ብር ያገኙበታልና እዚህ ደግሞ ኢትዮጵያ ውስጥ ላይ በቀላሉ እንደው በ300 በ400 ሺህ ብር ራሱ ላቢያጆ መክፈት የምትችሉበት ሰዓት ላይ ነው የደረስነውና ከዛን ቀጥለና ደግሞ የኮፊ ሃውስ ቢዝነስ ብትጀምሩ አሁን በጣም አሪፍ ነው። በርካታ ሰዎች በሱስ ተጠምደዋል። በጣም አሪፍ ነው። በሱስ ተጠምደዋል ስላችሁ ብዙ ሰው አብዛኛው ሰው ከትንሽ እስከ ትልቅ በአሁኑ ሰዓት ላይ ቡና ጠጭ ሆኗልና በዚህ ቢዝነስ ላይ ብትሰማሩ ስኬታማ ትሆናላችሁ እላችኋለሁ። ክቡራን ተመልካቾቼ በመጨረሻ የምጠይቃችሁ ጥያቄ አሁን ኦልሞስት ወደ 25 የሚሆኑ የተለያዩ ቢዝነሶችን መርጬላችኋለሁ፣ አቅርቤላችኋለሁ። የትኛውን ቢዝነስ መረጣችሁ? እናንተ በየትኛው ቢዝነስ ላይ መሰማራት ፈልጋችሁ እስቲ ኮሜንት ቦታ ላይ አስቀምጡልኝ። ወይም ደግሞ እናንተ በዚህኛው ቢዝነስ መሰማራት ፈልጋለሁ፣ በዚህኛው ቢዝነስ ላይ እያንዳንዱ ኮስት ብሬክ ዳውን ወይም ደግሞ ቢዝነስ ፕላን የሚባል ነገር አለ። አሰራሩ ከሀ እስከ ፐ እያንዳንዷ አቀራረቢን ታውቁታላችሁ ብዬ አስባለሁ። ከሀ እስከ ፐ ምን ይመስላል ይሄ ቢዝነስ የሚለውን እንድጠቅስላችሁ በዚህ ቢዝነስ ላይ ብትሰራልን ብላችሁ ኮሜንት ቦታ ላይ አስቀምጡልኝ። ክቡራን ተመልካቾቼ ሌላ ጊዜ መለስበታለሁ። በመጨረሻም ደግሞ የምትመለከቱበትን የዩቲዩብ ቻናል ሰብስክራይብ ሳታደርጉ እንዳትወጡ። ከዩቲዩብ ውጭ ከሆናችሁ ደግሞ ቲክቶክ ላይ ካላችሁ ደግሞ ፎሎ፣ ላይክ፣ ሼር አድርጉኝ። ፌስቡክ ላይ ካላችሁ እንደዚሁ ላይክ አድርጉ። ኢንስታግራም ላይ ብቻ በበርካታ ሶሻል ሚዲያዎች ላይ ተደራሽ እንዲሆን እየለቀኩ ነው ያለሁት። ለዛሬው በመካከለኛ ካፒታል የሚሰራውን ቢዝነሱን አልነገርኳችሁም አይደል? ካፒታሉን ግን እያንዳንዱ ቢዝነስ ላይ ሁሌም ስለምገልጽ እዛ ላይ ታገኙታላችሁ። አብዛኛዎቹን ቢዝነሶች ሰርቼባቸዋለሁ። ያልሰራውባቸው ካለ በቀጣይነት እያንዳንዳቸው ምን ያክል ካፒታል ይፈጃሉ፣ ሎኬሽናቸው ስንት ካሬ ይበቃቸዋል፣ እንዴት አድርጋችሁ ዲኮር ማድረግ አለባችሁ፣ ከስተመር እንዴት ነው የምታገኙት፣ እያንዳንዱ በቢዝነሱ ዙሪያ ላይ ለምሳሌ ላውንደሪን ካነሳን በላውንደሪ ዙሪያ ላይ
ምን አይነት ላውንደሪ ያስፈልጋችኋል? በመካከለኛ ካፒታል ላውንደሪውን በቅናሽ ዋጋ በማከፋፈያ የምናገኘው የት ነው? አንድ ጂንስ ሱሪ በስንት ይታጠባል? ስንት ወጪ ያለው፣ ስንት ትርፍ ታገኙበታላችሁ የሚለውን ይሄን ካወቃችሁ ቢዝነስ ላይ ለመሰማራት ቀላል ነገር ነው አይደለ? ይሄንን ይመስላል። እኔ አብራችሁ የቆየኋችሁት ሀብትሽ የሥራ ሰው ነኝ። እናንተ ደግሞ ራሳችሁ ስራ ፈላጊ ስለሆናችሁ ነው ቪዲዮ የተመለከታችሁት። ለዛሬ ይሄንን ይመስል ነበር። በቀጣይ ቪዲዮ ተመልሰን እንመጣለን። በደህናው